እየበረታችሁና እየተጋችሁ በእምነታችሁ ላይ በጎነትን በበጎነት ላይ ዕውቀትን በዕውቀት ላይ ራስን መግዛትን ራስን በመግዛት ላይ መጽናትን በመጽናት ላይ እግዚአብሔርን መምሰልን እግዚአብሔርን በመምሰል ላይ ወንድምን መውደድን ወንድምን በመውደድ ላይ ፍቅርን ጨምሩ ይላል ይሄ እድገት ነው እየጨመርን እንምንለው በጎነት ካለ ዕውቀት ያ ዕውቀት ደግሞ ትዕቢት እንዳያመጣ ራስን መግዛት ከዛ መጽናት ይያለ እስከ ፍቅር ይሄንን ነው መንፈሳዊ ቤት ለዋል እንደው ከመሰረቱ እምነት እስከ ጣሪያው ፍቅር ድረስ እየጨመረ የተሰራ ይሄዳል የመንፈስ ፍሬ ከውጪ ወደ ውስጥ ምገባ አይደለም ከውስጥ ወደ ውጪ የሚወጣ ነው ይሄ እድገት የሚባለው እሱ ነው ለዚህ ነው እኛ ቅዱሳንን የነፍሳቸው ቅድስና ለስጋቸው የስጋቸው ቅድስና ለልብሳቸው የልብሳቸው ቅድስና ለጥላቸው ይተርፋል ምንለው ከውስጥ ወደ ውጪ ነው ፍቅር ከውስጥ ነው ሰላም ከውስጥ ነው ትዕግስት ከውስጥ ነው የዋህነት ከውስጥ ነው ተመልከቱ ራስን መግዛት ከውስጥ ነው እነዚህን የመሳሰሉት ነገሮች ሁሉ ስናይ ከውስጥ የሚሆኑ ለዚህ ነው የመንፈስ ፍሬ ብለን የምንጠራቸው የመንፈስን ፍሬ ማፍራት ደግሞ ከክርስቲያኖች ይጠበቃል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ይህን ድምጽ የምንሰማ ሁላችንም በአርያት ትምህርተ መስቀል እናማትባለን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን በሰማያዊው ሥርዓት እግዚአብሔርን የምታገለግሉ ሊቃውንተ ቤተ ክርስቲያን አየንተ እግዚአብሔር አበው ካህናት ላይካነ ምስጢር ወንድሞች ዲያቆናት የእመቤታችን የቅድስት ድንግል ማርያምን ልጅ መድኃኔ ዓለም ኢየሱስ ክርስቶስን ደጅ የምትጠኑ ኦርቶዶክሳውያን አባቶች እናቶች ወንድሞችና እህቶች ሕፃናት በልዑል እግዚአብሔር ፍጹም ሰላም እንደምንሰነበታችሁ እንደምን አመሻችሁ እንደምን አላችሁ አሜን አምላካችን እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን ለቃለ መውረድ ለሥጋ ማረግ ምክንያት የሆነችን ቅዱሱን እግዚአብሔርን አቅርበን ያየንባት የሐዲስ ኪዳን ኪሩቤል እማምላክ ወላዲተ አምላክ ድንግል ማርያም ስሟ የተመሰገነ ይሁን አምላካችን እግዚአብሔር ወዶ ፈቅዶ በቅድስናው ስፍራ ባጸደ መቅደሱ እንድንሰባሰብ ከፈቀደልን የሊዲያን ልቡና እንደከፈተ የኛንም ልቡና ከፍቶ የሚነግረንን የሚያስተምረንን ሁሉ በዝነ ልቡናችን ላይ ጽፍልን ዘንድ የእርሱ እግዚአብሔር ቅዱስ ፈቃዱ ይሆንልን የጻድቁ አባታችን የአቡነ አረጋዊ ጸሎት ልመና ምልጃ ከሁላችን ጋራ ይሁን ከኔ ጋራ ለጥቂት ደቂቃ የምንቆይበት የትምህርታችን ርዕስ የመንፈስ ፍሬ በሚል ርዕስ ይሆናል የሐዋርያው የብርሃነ ዓለም የቅዱስ ጳውሎስ መልእክት ወደ ገላትያ ክርስቲያኖች ምዕራፍ 5 ቁጥር 22 ላይ ስናነብ የምናገኘው ኃይለ ቃል ነው እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከመስከረም 9 እስከ መስከረም 15 ያለው ጊዜ የፍሬ ጊዜ ተብሎ ይጠራል እንግዲህ ጥቂት ፍሬ ስለማፍራት ጥቂት ሐሳቦችን እንማማራለን የባለፈውን የክረምት ወቅት ስንመለከት የዘር ጊዜ ነው የነበረው እንግዲህ ገበሬ በክረምት መሬት ያርሳል ዘር ይዘራል ለዘሩ አስፈላጊውን እንክብካቤ ያደርጋል መጨረሻ ላይ ከዘራው ዘር ፍሬ ይጠብቃል ፍሬ ማፍራት የማይችል ዘር አስቀድሞ አይዘራም ምርጥ ዘር ተብሎ
ተመርጦ ነው ዘሩ የሚዘራው። ያ ዘር ደግሞ ገበሬው የሚያስፈልገውን ነገር ሁሉ እንክብካቤ ሁሉ ያደርግለታል። ከዛ በኋላ መጨረሻ ላይ ከዘሩ ፍሬን ይጠብቃል። ክርስቶስ በዚህ በሉቃስ ወንጌል ምዕራፍ 8 ላይ እንዳስተማረን ዘር ተዘርቶ 4 የተለያዩ ቦታዎች ላይ ዘሩ እንደወደቀ አስተምሮናል። በዛ በክረምት ወቅት ስንሰማ እንደነበረው ማለት ነው። የመጀመሪያው ዘር መንገድ ዳር ወደቀ። ሁለተኛው ዘር አለት ላይ ወይም ድንጋይ ላይ ወደቀ። ሶስተኛው ዘር እሾህ መካከል ላይ ወደቀ። አራተኛው ዘር መልካም መሬት ላይ ወደቀ። ጆሮ ያለው መስማትን ይስማ ብሎ ነው ክርስቶስ ያስተማረው። የእያንዳንዱ ዘር ሶስቱም ፍሬ ማፍራት አልቻሉ። በመንገድ ዳር የወደቀው ዘር ሰዎች ረገጡት፣ ወፎችም በሉት ይላል። ሁለተኛው ዘር ስር ልኖረው ስላልቻለ ማፍራት አልቻለም። ሶስተኛው ዘር የማደግ ሙከራ አድርጎ ትንሽ እንዳደገ እሾህ ስለነበረ ይዞት ማፍራት አልቻለም ይላል። መልካም መሬት ላይ የወደቀው ዘር ግን 30፣ 60፣ 100 ያማረን ፍሬ አፈራ አለ። ይህንን ለቅዱሳን ሐዋርያት ተርጉሞላቸዋል። በመንገድ ዳር የወደቀው ዘር ሲሰሙ የማያስተውሉ ናቸው። ወዲያው እንደወጡ ዲያብሎስ መጥቶ ከልባቸው ውስጥ የሰሙትን ቃል ይወስዳል። እንግዲህ ሰይጣን የሰው ልጆች ጠላት ነው። 7700 ዘመን በላይ ከሰው ጋራ እየተዋጋ የኖረ አሁንም እየተዋጋ ያለ ነው። በተለይ ከክርስቲያኖች ጋራ የእግዚአብሔርን መንግስት እንዳንወርስ የክብሩ ወራሾች የስሙ ቀዳሾች እንዳንሆን ጥንት ጠላታችን ዲያብሎስ ስንሰማ እንዳናስተውል ወዲያው የሰማነውን ከልባችን ውስጥ ይወስዳል። ያ የተወሰደ ዘር ፍሬ ማፍራት አይችልም። ይህን ክርስቶስ ተናግሯል። ሰይጣን መወሰዱ ብቻ አይደለም፣ ሰዎችም ረገጡት ይላል። መቼም የክርስቲያን ልብ የክርስቶስ ብቻ ነው። ከክርስቶስ ውጪ ለማንም አይሰጥም። ክርስቲያን ልቡን ከክርስቶስ ውጪ ለሌላ ሰው አሳልፎ አይሰጥም። የኛ ልብ የብዙ ሰዎች ልብ አሁን ተላልፎ ተሰጥቷል። የማይረግጠው የለም። ዓለም ውስጥ የኛ ልብ የማይረግጥ የለም። ሳይንስ የረገጠው ልብ ብዙ ነው። ፖለቲካ የረገጠው ልብ ብዙ ነው። ፍልስፍና የረገጠው ልብ ብዙ ነው። ዘረኝነት የረገጠው ልብ ብዙ ነው። ሌላው ቀርቶ የእንግሊዝ እግር ኳስ የአውሮፓ እግር ኳስ የብዙ ወጣቶችን ልብ ረግጧል። አርሴናል የብዙ ሰው ልብ ረግጧል። ማንቸስተር የብዙ ሰው ልብ ረግጧል። ተረጋግጠን አልቀናል። ልባችንን ብዙ ነገር ይረግጣል። ይሄ ኳስ ማየትን ከኃጢአት ጋር ለማገናኘት አይደለም፣ ግን ከማየት ወደ ማምለክ ተሸጋገሩ ሰዎች ስላሉ ማለት ነው። ወዲያው ልባቸውን አሳልፎ ሰጥተው። ለዚህ እኮ ነው ቅዳሜ እስከ ምሽቱ 5 ሰዓት በኳስ ተናዶ ይገባል፣ እሁድ ጠዋት እስከ ቀኑ 5 ሰዓት ይተኛል። አያስቀድስም። ከዚህ በላይ የልብ መረገጥ ምን አለ? ቅዳሴና ወጣት እኮ ከተለያየ ቆይቷል። አሁን እዚህ እየተማርን ካለ ነው ስንቶቻችን ይሆን የምናስቀድሰው? እሁድ ጠዋት ቤተክርስቲያን ስንት ሰው ይመጣ ይሆን? አያችሁ፣ የተረገጠ ልብ ስለሆነ ደክሞታል። ፍሬ ማፍራት አይችልም ማለት ክርስቶስ። ሁለተኛው በአለት ላይ የወደቀውንም ስር ስላልነበረው ደረቀ፣ ፍሬ አላፈራም። እነዚህ ደግሞ በትንሽ ፈተና በጥቂት ፈተና ተስፋ የሚቆርጡ ናቸው። መቼም ክርስቲያን ሳይፈተን ምድር ላይ አይኖርም። ሰይጣን ካልናቀው በቀር ይፈትነዋል። የማይፈተን ክርስቲያን የተናቀ ነው። በማን? በሰይጣን። ሰይጣን ካልናቀን ይፈትነናል። ለዚህ ነው ያዕቆብም በፈተና የሚጸና የተባረከ ነው ያለው።
በትንሽ ተስፋ ሶስተኛው እሾህ መካከል የወደቀው ነው አለ። እሾህ መካከል የወደቀው ደግሞ ማደግ ጀምሮ ያዘው እሾሁ ሀብት፣ ንብረት፣ ስልጣን፣ ዝና፣ ዕውቀት እነዚህ የመሳሰሉት ፍሬ እንዳያፈሩ ያደረጋቸው ሰዎች አሉ። ተመልከቱ። እነዚህ ከፍ ብሎ ሲመጣ ዝና ፍሬ እንዳያፈራ ያደረገው ሰው፣ ሀብት ፍሬ እንዳያፈራ ያደረገው ሰው፣ ዕውቀት ፍሬ እንዳያፈራ ያደረገው ሰው አለ። ለዚህ ነው ክርስቶስ መልካም መሬት ላይ የወደቀ። አሁን የፍሬ ማፍራት ጉዳይ ራሳችንን መልካም መሬት የማድረግ ጉዳይ ነው። እኛን ራሳችንን አይተን መንገድ ዳር ላለመሆን፣ ድንጋይ መሬት ላለመሆን፣ እሾሃማ መሬት ላለመሆን ፍሬን ማፍራት ስለምትጠበቅብን መልካም መሬት ለመሆን ነው ቤተክርስቲያን ከመስከረም 9 እስከ 15 የፍሬ ወቅትና ብላ የምታስተምረው። ይሄ ፍሬ ደግሞ የመንፈስ ነው። የመንፈስ ፍሬ ነው። ለምሳሌ ነጋዴ ነግዶ ወጥቶ ወርዶ ለፍቶ በወዙ ትርፍ ያተርፋል። የሥጋ ፍሬ ነው፣ መጥፎ ያልሆነ ሌብነት ካልተቀላቀለበት ጥሩ የሆነ ፍሬ የሚያፈራል። ገበሬው አርሶ አርሞ ኮትኩቶ የምትጠበቅበትን ሰርቶ ፍሬ ያገኛል። ተማሪው ተምሮ አጥንቶ ደክሞ ትምህርቱን ያልፋል። ዲግሪ፣ ሁለተኛ ዲግሪ። ይሄ ሁሉ ኃጢአት የሌለበት ፍሬ ነው። ሁሉም በተሰማራበት መስክ ፍሬን ያፈራል። ሰው የሶስት ነገር ድምር ውጤት ነው። ይሄን እንዳንረሳ። አንደኛ ስጋ አለው። ስጋ አለን። በስጋ መድከም ያስፈልጋል። በስጋ መስራት ያስፈልጋል። በስጋችን መውጣት መውረድ ያስፈልጋል። ኃጢአት የተለየው ግን የስጋ ስራ ቅድም ያለው መነገድ በየተሰማራንበት ሙያ ሁሉ የግድ ስጋችን ለስጋ ብቻ ግን አንኖርም። ሰው ለስጋው ብቻ የሚጨነቅ ከሆነ እንስሳ ይሆናል። ስለ ስጋ ብቻ የሚያስብ ከሆነ ስለ መብላት፣ ስለ መጠጣት፣ ዓለም ላይ ስለ መኖር ብቻ የሚያስብ ከሆነ እንስሳ ነው። ምንም ትርፍ የለውማ። ሰው ዓለምን ሁሉ ወዶ ነፍሱን ቢጎዳ ምን ይጠቅመዋል ብሏል ክርስቶስ። ዓለም ሁሉ የእርሱ ሆኖ በዓለም ላይ ክብር ኖሮት ከእግዚአብሔር መንግስት ከተለየ ምን ይጠቅመዋል? ለዚህ ነው ብዙ ሰው ስለ ስጋው ብቻ ይጨነቃል። ስለ መልኩ የሚጨነቅ ሰው ብዙ ነው። ስለ ሰውነቱ የሚጨነቅ ሰው ብዙ ነው። ስለ ደም አይነቱ የሚጨነቅ ሰው ነው። የኔ ደም ኦ ፕላስ ነው ብሎ ባቅላ ፍለጋ ገበያ ውስጥ የሚዞር ሰው ብዙ ነው። ይሄ ኃጢአት አይደለም ብቻውን፣ ግን ብቻ ከሆነ ቸገራል። ሰው ስጋ ብቻ አይደለም። ሁለተኛ ነፍስ ለባዌ ማሰብ፣ ይሄ ደግሞ የዕውቀት ጉዳይ። ተመልከቱ። ይሄም ችግር የለውም። ሰው በአእምሮ ተመራምሮ ትልልቅ ነገሮችን ሰርቶ ዓለም አሁን ደርሶበታል የተባለውን አርቲፊሻል ኢንተለጀንስ የሚሆን ኢንተርኔት ኦፍ ቲንግስ አሁን የምናያቸው ነገሮች ሁሉ ኃጢአት የላቸው። በዛ ብቻ ለማደግ ከተደረገ ግን ክህደት ያመጣል። የደረሱበትን ነገር ብቻ የሚያምኑ ሰዎች አሉ። ለዚህ ነው ቻይናውያን አልቦ አምላክ እግዚአብሔር የለም ወደ ማለት ያደረሳቸው የደረሱበት ቴክኖሎጂ እንደሚያምኑት። አብዛኛው ዓለም ቴክኖሎጂውን እንደሚያምነው የጦር መሳሪያውን ተስፋ አድርጎ እገሌ የተባለው ሀገር እገሌ ሊያጠፋ ነው የሚባለው የደረሱበትን ስለሚያምኑ። በዛ ብቻም ከሆነ ክህደት ነው። ሶስተኛ ሰው መንፈሳዊውን ዓለም የሚቀላቀልበት መንፈስ አለው። ስለዚህ ሰው ነፍስ፣ ስጋ፣ መንፈስ። አሁን ፍሬ ብለን የጀመርነው የመንፈስ ፍሬ ቅዱስ ጳውሎስ ያለው እሱ ነው። የመንፈስ ፍሬ እነዚህ የተገለጡ ናቸው ይላል። የመንፈስ ፍሬ ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋህነት፣ ራስን መግዛት እነዚህ ናቸው መንፈስ ፍሬ። ይሄ ከውስጥ ነው የሚወጣው። የመንፈስ ፍሬ ከውጭ ወደ ውስጥ ምገባ አይደለም፣ ከውስጥ ወደ ውጭ የሚወጣ ነው። ይሄ እድገት የሚባለው እሱ ነው። ለዚህ ነው እኛ ቅዱሳንን የነፍሳቸው ቅድስና ለስጋቸው፣ የስጋቸው ቅድስና ለልብሳቸው፣
የልብሳቸው ቅድስና ለጥላቸው ይተርፋል ምንለው ከውስጥ ወደ ውጭ ነው። ፍቅር ከውስጥ ነው። ሰላም ከውስጥ ነው። ትዕግስት ከውስጥ ነው። የዋህነት ከውስጥ ነው። ተመልከቱ፣ ራስን መግዛት ከውስጥ ነው። እነዚህን የመሳሰሉት ነገሮች ሁሉ ስናይ ከውስጥ የሚሆኑ ለዚህ ነው የመንፈስ ፍሬ ብለን የምንጠራቸው። የመንፈስን ፍሬ ማፍራት ደግሞ ከክርስቲያኖች ይጠበቃል። አንድ ዘር ተዘርቶ እግዚአብሔር ከሰማይ ዝናብ አዝንቦ በዝናብ አብቅሎ እግዚአብሔር ከሰማይ ፀሐይ አውጥቶ በፀሐይ አፍስሎ ማፍራት የምንጠበቅበት ጊዜ ከደረሰ ማፍራት አለበት። ጤፍ ዘርቶ የጤፍ የማፍራት ጊዜ አለ። ስንዴም የራሱ ጊዜ አለው። ሁሉም የየራሳቸው ጊዜ አላቸው። ያ ጊዜ ተሰጥቶት የሚያስፈልገውን ውሃና ፀሐይ ከታች ደግሞ አስፈላጊውን ሚኒራል ወይም ንጥረ ነገር ካገኘ ማፍራት ግዴታው ነው። ሰው ፍሬ ማፍራት ይጠበቅበታል። ለምንድን ነው ሰው ፍሬ ማፍራት የሚጠበቅበት? የመጀመሪያው ሰው ራሱ እግዚአብሔር ሲፈጥረው ለፍሬ የፈጠረው ፍጥረት ስለሆነ ማለት ነው። ቅድም ብለናል፣ ነፍስ አለው፣ ስጋ አለው፣ መንፈስ አለው። ስለዚህ ፍሬ ማፍራት አለበት። የመንፈስን ፍሬ ማፍራት የሰው ግዴታ ነው። ክርስቲያኖ ከሰው የሚጠበቅ ነው። ሰው እግዚአብሔር በአርአያውና በምሳሌው ሲፈጥረው የእግዚአብሔርን መልክ ይዞ ሲፈጠር ይሄ ለባዊ የሚያስብ ነባቢ የሚናገር ከዛሳ ሕያው ሆኖ የሚኖር ሕያውነት አለው። ሕያው ሆኖ መኖር ማለት ምን ማለት ነው? እሱ ነው የመንፈስ ፍሬ። ተመልከቱ፣ የመንፈስ ፍሬ እሱ ነው። ከምድር እስከ ሰማይ ድረስ የሚያድግ የሚቋረጥ ሕይወት የለውም ሰው። አንድ ሰው በስጋ ከምድር ላይ ተለየ ስንል ሞተ አንልም። በክርስትና ወደ ክርስቶስ ሄዷል ነው የምንለው። ለዚህ ነው ቅዱስ ጳውሎስ ልሂድ ከክርስቶስም ጋር ልኑር እጅግ የሚሻል ነውና ሕይወት ይቀጥላል ይላል። ሰው ሕይወት የሚቀጥለው ፍሬ ሲኖረው ነው። ቀጣይ ሕይወት አለ። ያ ሕይወት ምንድነው? በሰማይ የምንኖረው ሕይወት። ያ ሕይወት ምን ይፈልጋል? ፍሬ ይፈልጋል። ለምን? ሰው ስለሆን መጀመሪያና መጨረሻችን ዓለም አይደለም። እዚሁ ጀምረን እዚሁ የምንጨርስ አይደለም፣ ይቀጥላል። ያ ነው መልካም መሬት ስንኖር የሚቀጥል ሕይወት ይዘን እንጓዛለን። ያንን ነው የመንፈስ ፍሬ። ስለዚህ ሰው ስለሆን የመንፈስ ፍሬ ከኛ ይጠበቃል። የመጀመሪያው ሰው ስለሆን፣ ሁለተኛው ሰው ፍሬን እንዲያፈራ የሚያስገድደው ሁለተኛው ምንድነው ብለን ካነሳን ሁሉ የተሟላለት ስለሆነ ነው። ሰው ፍሬን ማፍራት እግዚአብሔር ፍሬን እንዳናፈራ የከለከለን ነገር የለም። ምንም የከለከለን ነገር የለም። እንደውም እግዚአብሔር አንድ ቦታ ጥያቄ ይጠይቃል። በዚህ በትንቢተ ኢሳይያስ ምዕራፍ 5 ቁጥር 1 ላይ እስኪ በእኔና በወይኔ መካከል ፍረዱ፣ ምን ያላደረኩ ነገር አለ? አስፈላጊውን ነገር ሁሉ አደረኩላት ይላል። ተመልከቱ፣ የሚያስፈልገውን ነገር ሁሉ አደረኩላት። ቦታውን ቅጥሯን ሰራውላት፣ ውሃ እንድታገኝ አደረኳት። ወይኔ ግን ፍሬን ማፍራት አልቻለችም። መልካም ፍሬን እየጠበቅ ሆምጣጣ ፍሬን አፈራች። እግዚአብሔር ነው ፍረዱኝ ነው ብለው ወይን የተባለችው ቤተ እስራኤል ናት። ለኛ ለእስራኤል ዘነፍስም ይሆናል። ምን ያላደረገልን ነገር አለ እግዚአብሔር? ምን አሁን ፍሬ እንዳናፈራ እግዚአብሔር ምን ያላደረገልን ነገር አለ? ለሰው ለኛ ሰው አድርጎ ፈጥሮናል። ቅድም ብለናል። በኃጢአት በበደል ከእርሱ ስንለይ ከሰማይ ወርዶ ፍለጋ መጥቷል መድኃኔዓለም። ፈልጎም አግኝቶናል። ለዚህ ነው ከሞት ወደ ሕይወት አሸጋግሮናል። የዘላለምን ሕይወት ሰጥቶናል። ተመልከቱ፣ ከእርሱ ተለይተን በሞትን ጊዜ እንደወጡ ይቅሩ አላለም። እግዚአብሔር እኛን ፈጥሮ የፈለገ ለእግዚአብሔር የምንጨምረው ነገር ኖሮ አይደለም። ግን ተመልከቱ፣ ከፍጥረት በላይ አድርጎ ፈጥሮን ስንጠፋ ዝም አላለም። መጥቶ ፈለገን፣ አገኘን፣ ወደ እቅፉ ሰበሰበን። ይህን ገላትያ ምዕራፍ 5 ስታነቡ ቁጥር 1 ላይ በነፃነት ልንኖር
ክርስቶስ ነፃ ወጣን ብሎ ነው የሚጀምረው ቅዱስ ጳውሎስ። በነፃነት ልንኖር ነፃ ወጣን ይልና እንግዲህ ደግማችሁ በባርነት ቀንበር እንዳትያዙ ይላል። አንዳንድ ሰዎች በቃ ድነናል፣ ክርስቶስ አድኖናል፣ ከዚህ በኋላ አንጠየቅም። ባርነት አለ። ፍሬ ካላፈራን ባርነት አለ። ክርስቶስ አድኖናል ብቻ ብለን ፍሬ አልባ ሆነን ከተመላለስ ባርነት አለ። ደግማችሁ አለ ቅዱስ ጳውሎስ በባርነት ቀንበር እንዳትያዙ። ሰው ደግሞ ባሪያ የመሆን እድል አለው። ልጅ አድርጎታል ክርስቶስ፣ ወደ ራሱ ወስዶታል። ተመልከቱ፣ ይሄ ፍሬን እንድናፈራ የተሰጠን እድል ነው። ዛሬስ አሁንስ አያችሁ፣ እናንተ ሸክማችሁ የከበደ ሁሉ ወደኔ ኑ። ምገርም አምላክ ነው። ዛሬም እኮ ገብረ ማርያም ለምን መጣ አይልም መድኃኔዓለም። ገብረ ማርያም አጥፍታል ነበር። ገብረ ማርያም ከነርቃል ነበር። ወለተ ማርያም እንዲህ አድርገሻል ነበር አይልም መድኃኔዓለም። ዛሬም በፍቅር የሚጠራ አምላክ ነው። ፍሬ እንድናፈራ እናንተ ሸክማችሁ የከበደ ሁሉ ወደኔ ኑ ብሎ ይጠራል እግዚአብሔር። ተመልከቱ፣ የሚጠራን አሁንም ለዘላለም ሕይወት ነው። በድላችኋል፣ አጥፍታችኋል፣ አላውቃችሁም አይልም። ዛሬም በፍቅር ፊት ይጠራል። ለዚህ ነው እንዳናፈራ የሚያደርገን ምክንያት የለንም። አጥፍተን እንኳን ይጠራናል መድኃኔዓለም። ምክንያት የለንም። ምህረቱ ቸርነቱ ስላልተለየን ፍሬ ማፍራት አለብን። አሁን ዘመን ሰጥቶናል እግዚአብሔር። ከዘመን ዘመን አሸጋግሮናል። እኛ ጥቂት ጊዜን የሚሰጠን እግዚአብሔር ብለን ነው የምናምነው። በሳይንስ ማይክሮ ሰከንድ የሚባል ጊዜ አለ። ማይክሮ ሰከንድ እንዴት እንደምቆጠር ቁጠሩ ብንባል ሊከብደን ይችላል። ፕራክቲካሊ ግን አለ ጥቂት ጊዜ የሚባል ሳይንስ ማይክሮ ሰከንድ ቆጥሮ እኛ ጳጉሜን ስንቆጥር የሚከፋቸው ሰዎች አሉ። በጣም ምገርም እኮ ነው። አንድ ቀን 24 ሰዓት ሲደመር ምናምን ደቂቃ ሲደመር ምናምን ሰከንድ ነው። ያቺ ትርፍራፊዋ ትደመርና ዓመት ውስጥ 5 ቀን ትሆናለች። አሁንም 5 ቀን ሆና አትበቃም። ጥቂት አሁንም ሽርፍራፊ ጊዜ አለ። እሱ ደግሞ በ4 ዓመት ተደምሮ 1 ቀን ይሆናል። አሁንም አለች ትንሽ ማይክሮ ብላችሁ ቁጠሩት። በ600 ዓመት 1 ቀን ትሆናለች። ጳጉሜ በ600 ዓመት 7 ቀን ይሆናል። ይሄ እግዚአብሔር ስጦታ ብለን ነው የምንቆጥረው። ምክንያቱም ያችን ሽርፍራፊ ጊዜ እግዚአብሔር ውጪ ሰው መስጠት አይችልም። ለዚህ ነው ቅዱስ ዳዊት አቤቱ በቸርነት ዓመታትን ታቀዳጃለህ፣ ምድረ በዳውም ስብን ይጠግባል፣ የምድረ በዳ ተራሮችም ይረካሉ። በቸርነት ተመልከቱ፣ ዓመታትን በየዓመቱ የምትሰጠንን እህል ጊዜን በቸርነት ታቀዳጃለህ። ታዲያ በቸርነት የተሰጠን እድሜ ላይ ፍሬ ማፍራት ምን ይከለክለናል? በቸርነት ነው የተሰጠን። ምድረ በዳውን እነዚህ አሁን ዛፉን ስንመለከት እኮ ለኛ መኖር ይሄ ክረምት ላይ የለመለመው መስክ ሰው ምድር ላይ ለመኖር አስፈላጊ ናቸው። እነሱ የሚሰጡንን ኦክሲጅን ነው የምንተነፍሰው። እኛ ስበን እነሱ የሚሰጡንን የእግዚአብሔርን ፍጥረት እግዚአብሔር በፍጥረቱ ለፍጥረቱ ይታወቃል ማለት እኮ አንዱ ይሄ ነው። ኦክሲጅን እነሱ ካለመለሙ ኦክሲጅን የለም። እነሱ እንድለመልሙ እግዚአብሔር ምድረ በዳውን ስብን ያጠግባል፣ ተንፍሰን እንድንኖር ያደርጋል መድኃኔዓለም። ስለዚህ ተመልከቱ፣ ፍሬ እንዳናፈራ የሚያደርገን ምን አለ? ምንም። ለዚህ ነው ቅዱስ ዳዊት በመዝሙር 23 ላይ ምህረትና ቸርነትህ በሕይወተ ዘመን ሁሉ ይከተሉኛል አለ። አዎ ምህረትና ቸርነትህ በሕይወተ ዘመን ሁሉ ይከተሉኛል። ስለዚህ ለዘላለም በቤት ይኖራል። የእግዚአብሔር ምህረት ቸርነት በቤት መኖር ማለት ነው ማፍራት። ሰው በእግዚአብሔር ቤት ከኖረ ያፈራል። ሕጉን ከጠበቀ ፍሬ ነው። ቅድም ያለው ፍቅር ይኖረዋል፣ ሰላም ይኖረዋል፣ ደስታ ይኖረዋል፣ ራስን መግዛት ይኖረዋል። ለዘላለም መንግስት የተዘጋጀ ዜጋ መሆን ይችላል። መልካም መሬት ማለት እሱ ነው። ለምን? እግዚአብሔር ሰጥቶናል። ፍሬ እንድናፈራ የሚያስገድደን ሌላው ምንድነው? ካላፈራን ቅጣት ስላለው ፍሬ ማያፈራ ዛፍ ይቆረጣል ይላል ሉቃስ 13 ላይ። በዛ በወይን ስፍራ
የነበረች በለስ 3 ጊዜ ተመላልሶ አጣባት። በቃ ይበቃታል ትቆረጥ፣ ቦታውን ሁሉ እኮ ይዛ አጎሳቆለችው ተብሏል። 3 ጊዜ በወጣትነት በጉልምስና በሽምግልና ተመላልሶ ፍሬ ያጣብን ሰዎች እንኖር ይሆናል። ይበቃል ይላል አንዳንድ። አይ እኛኮ ሚካኤል፣ እኛኮ ገብርኤል፣ እኛኮ ቅዱሳን መላእክት ብለን የምንጠራቸው ዛሬ ከፍ የምናደርጋቸው የማይረባ አእምሮ ያላቸው ሰዎች እንኳን ብጠሏቸው እኛ ከፍ የምናደርጋቸው በእነሱ ጸሎት ቆይ ዘንድሮን ተዋት ተብለን ነው ዘመን ተሻገርነው። እስቲ ተዋት አያችሁ፣ ሚካኤል ነው እችን ነፍስ ተዋት፣ ቅዱስ ገብርኤል ነው እስቲ እችን ነፍስ ተዋት፣ ዘንድሮን ደግሞ ተዋት፣ የሚያስፈልገውን ነገር ልስጠው። አያችሁ፣ የሚያስፈልገውን ለዚች ነፍስ የሚያስፈልጋትን ነገር እንክብካቤውን። አሁን ማን ቀስቅሷችሁ ነው የመጣችሁ? ዝናብ ነው? ማን ከቤታችሁ ቀስቅሳችሁ? የእግዚአብሔር መልአክ እኮ ነው፣ ጠባቂ መልአክ ነው። በዚህ ሰዓት እኮ ዓለም ውስጥ ብዙ ቦታ አለ። ጫተራ ብዙ አለ እኮ፣ ጭፈራ ቤት ብዙ አለ እኮ፣ ብዙ ቦታ ብዙ ሰው አለ። ጠባቂ መልአክ ሂድ፣ ዘንድሮን የተሰጠ ሂድ። ይሄው እንክብካቤ እኮ እሱ ነው። እግዚአብሔር መልአክ ሳይመራው ማን ይመጣል ወደ ቅድስናው ስፍራ? ማን ይመጣል ወደ ቤተ መቅደሱ? መልአክ ሳያግዘው እግዚአብሔር መልአክ አግዞን መጣን። ይሄ ነው ተዋት ማለት። ፍሬንድ እናፈራ። ትቆረጥ። መቆረጥ ብቻ አይደለም፣ የተቆረጠ ዛፍ ደግሞ ወደ እሳት ይጣላል ነው ለመጻፍ። እግዚአብሔር ከዚህ ይሰውረን። አዎ ከመቆረጥ ሳያፈሩ ከመቆረጥ። ለዚህ እኮ ነው ክርስቶስ በወንጌል ሽሽታችሁ በክረምት እንዳይሆን ተክታችሁ ጸልዩ ይላል። ክረምት የቅጠል ወቅት ነው፣ ፍሬ የለም። ፍሬ ሳታፈሩ እንዳትወሰዱ ማለት ነው። ፍሬ ሳይኖራችሁ የምን ፍሬ? የመንፈስ ፍሬ። የመንፈስ ፍሬ ይሄ ከውስጣችን ሞልቶ እግዚአብሔር ፊት ስንቆም ፍቅር አለን፣ ሰላም አለን፣ ደስታ አለን። ስለዚህ 30 60 100 ያማረ ፍሬ ማለት እሱ ነው። እሱ ነው እንዳናፈራ የሚያደርገን ምንድነው ስንል ቅድም ያለው አንደኛ ሳናስተውል መስማት። ክርስቲያን ያስተዋለ እናንተ ኦርቶዶክሳውያን በማስተዋል ያ መንገድ ዳር የወደቀው ዘር ሰይጣን ከውስጡ የወሰደው ሳያስተውል እየሰማ ነው። እኛን እኮ ዛሬ ከውስጣችን የሚወስደን ብዙ ሰው አለ። ብዙ ለምን ሳናስተውል እየሰማ ነው። ሃይማኖት የቀየሩ ሰዎች ሳያስተውሉ ሰምተው ሳያስተውሉ ልባቸውን ለእግዚአብሔር መክፈት ሲገባቸው ለሌላ ጉዳይ ከፍተው ማስተዋል፣ በፈተና መጽናት። ያ አለት ላይ የወደቀው ስር መስደድ አልቻለም። ብዙ ፈተናዎችን ጸንቶ ማለፍ። እኛ በጥቂት ፈተናዎች እንዳንሸነፍ፣ ክርስቲያን በጥቂት ፈተና እንዳይሸነፍ፣ ይሄ እሾህ የተባለውን ቀስ እያሉ ማስወገድ፣ ዲግሪያችን እንዳይከብደን፣ ዕውቀታችን እንዳይከብደን፣ ሀብታችን እንዳይከብደን፣ ትንሽ ስልጣን ያለውም ሰው ካለ ስልጣኑ እንዳይከብደው። ብዙዎቹ ይሄን መሸከም አቅቷቸው ነው እየወደቁ። ያ ነው ፍሬ እንዳናፈራ የሚያደርገው። ታዲያ እንዴት ማፍራት እንችላለን? እንዴት ነው ማፍራት የምንችለው? የመጨረሻው ሐሳባችን እንዴት ማፍራት እንችላለን? የመጀመሪያው ፍሬ ለማፍራት ክርስቶስ በወንጌል የነገረን የማቴዎስ ወንጌል ምዕራፍ 7 ቁጥር 7 ላይ መለመን መፈለግና ማንኳኳት ይጠበቅብናል። ይሄ ከኛ መልካም መሬት ለመሆን ማለት ነው። መልካም መሬት መሆን እኮ ነው ፍሬ ማፍራት። በማቴዎስ ወንጌል ምዕራፍ 7 ቁጥር 7 ላይ ክርስቶስ በተራራ ስብከቱ ሲያስተምር የነገረን ይሄን ፈልጉ ታገኛላችሁ፣ ለምኑ ይሰጣችኋል፣ መዝጊያን አንኳኩ ይከፈትላችኋል። ለምኑ ለምነው እግዚአብሔርን ፍሬ ለማፍራት ምን ለምነው? እድሜ ለንስሐ። ትላንት ቅዱስ ሚካኤል ድርሳን ስነበብ ሰምታችሁ ከሆነ 2 በብሉይ ኪዳን የነበሩ አንድ ንጉስና አንድ ነቢይ እድሜ ለንስሐ ተሰጥቷቸዋል። የንስሐ እድሜ ክርስቲያን የምለምነው ይሄን የክፋት እድሜ፣ የተንኮል እድሜ፣
የምቀኝነት ዕድሜ፣ የመለያየት የዘረኝነት ዕድሜ፣ የእግዚአብሔርን ቅዱሳን የመጥላት ዕድሜ እንዳይሰጠን መድኃኔዓለም ምን ያደርጋል? ይሄ ዕድሜ የንስሐ ዕድሜ። ሕዝቅያስ 15 ዓመት በዕድሜው ላይ የተጨመረለት የንስሐ ዕድሜ ነው። ቤቴን የማስተካከልበት ዕድሜ ስጠኝ ነው ያለው። ነብዩ ኢሳይያስ 28 ዓመት በለምጽ ከተመታ በኋላ የኖረበት ዕድሜ የንስሐ ዕድሜ። ክርስቲያን ምለምነውም የንስሐ ዕድሜ፣ ይሄን ዕድሜ ስጠኝ፣ ወደ አንተ የምቀርብበት፣ ኃጢአትን የምተውበት፣ ካንተ ጋር ለዘላለም የምኖርበት ዕድሜ። ይሄን መለመን ለምኑ። ምን ዕድሜ? ለንስሐ። ክርስቲያን ስለ ብዙ ነገር ይለምናል። የዕለት እንጀራችንን ስጠን ዛሬ ግድ ነው ለምናለን ሰዎች ስለሆን። ግን ከሁሉ የሚበልጠው የንስሐ ዕድሜ፣ ከሁሉ የሚበልጠው ማስተዋል እንዲሰጠን እንደ ጠቢቡ ሰለሞን ጌታ ሆይ በዛ በገባኦን ኮረብታ ቆሞ የጸለየው ጸሎት መንፈሳዊውን ዓለም የተቀላቀለበትን ትልቁን ጸሎት ጥበብን ስጠኝ ነው ያለው። ይሄ ማስተዋል እንደ ምድረ በዳ ሸንቦቆ ግራ እንዳይገባን፣ አንድ ወደ ግራ አንድ ወደ ቀኝ እንዳንል፣ ፍሬ ምናፈራው እሱን ይዘን ነው። ያለኔ ምንም ልታደርጉ አትችሉም። ለዚህ ነው ቅዱስ ዳዊት እግዚአብሔርን የሚፈልግ ልብ ደስ ይበለው። ከእግዚአብሔር ጋር የመኖር አያችሁ፣ ይሄንን መለመን ያስፈልጋል። ከእግዚአብሔር ጋር የመኖር ዕድሜ፣ ይሄን መለመን። ምን? የንስሐ ዕድሜ መፈለግ። ማንን? እግዚአብሔርን። ሰው እግዚአብሔርን ከፈለገ፣ እግዚአብሔርን ካገኘ፣ ከእግዚአብሔር ጋር ከሆነ የመንፈስ ፍሬ ከሱ የለኝም። ለምን? ፍቅር እግዚአብሔር ነው። ለምን? ሰላም እግዚአብሔር ነው። ፍቅር፣ ሰላም፣ እነዚህ እግዚአብሔር በውስጣችን ሲኖር የሚኖሩን ነገሮች ናቸው። እግዚአብሔር በውስጣችን ሲኖር የመንፈስ ፍሬ ተመልከቱ። ፍቅር ነው ይላል። ፍቅር ራሱ እግዚአብሔር ነው ይላል መጽሐፍ ቅዱስ። የመንፈስ ፍሬ ሰላም ነው ይላል። ሰላም ራሱ እግዚአብሔር ነው። የመንፈስ ፍሬ ደስታ ነው ይላል። ተመልከቱ። ደስታችን በማን? በእግዚአብሔር። እነዚህ ፍሬዎች በውስጣችን የሚኖሩት ክርስቲያኖች አያችሁ ስንፈልጋቸው ነው። እግዚአብሔርን ስንፈልግ፣ እግዚአብሔርን የሚፈልግ ልብ ደስ ይበላል። ፈልጉ ምኑን? መንግስቱና ጽድቁን። የእግዚአብሔርን መንግስትና ጽድቅ መፈለግ ያ ነው ፍሬ ማፍራት። ስትጾሙ፣ ስትጸልዩ፣ ስታስቀድሱ፣ ቤተ ክርስቲያን ስትመጡ፣ ሁሉንም ነገር ስታደርጉ መንግስቱና ጽድቁን በማሰብ ፍሬ ማፍራት ማለት ለእግዚአብሔር መንግስት መብቃት ነው። ሰው እያንዳንዱን ነገር ሲያገር ከእግዚአብሔር መንግስትና ጽድቅ ጋር። ለዚህ ነው ክርስቶስ በዚሁ በተራራ ስብከቱ በማቴዎስ ወንጌል ምዕራፍ 6 ላይ መጀመሪያ መንግስቱና ጽድቁን ፈልጉ ነው ያለው። እሱን ከፈለግን ፍሬ እያፈራን ነው፣ ማፍራት እንችላለን። መልካም መሬት እየሆን ነው። 30፣ 60፣ 100 ያማረ ፍሬ ይኖረናል። እኛ ስናስቀድስ የእግዚአብሔርን መንግስት እያየን ስለሆነ፣ እኛ ስንዘምር መንግስት ሰማያትን እያሰብን ስለሆነ አያችሁ፣ ይሄንን ስናደርግ ነው ፍሬ የምናፈራው። አንኳኩ ይከፈትላችኋል። መዝጊያን ደጋግሞ መምታት ተስፋ ለመቁረጥ ማለት ነው። ተስፋ ለመቁረጥ ሰው ተስፋ ከቆረጠ አያፈራም፣ ፍሬ አያፈራም። ትልቁ ተስፋ የእግዚአብሔር መንግስት ነው። ቅዱስ ዮሐንስ እንዳለን አንደኛ ዮሐንስ ምዕራፍ 2 ቁጥር 25 ላይ እርሱ የሰጠን ተስፋ የዘላለም ሕይወት ነው ይላል። ስለዚህ ደጋግሞ ማንኳኳት። ዘንድሮ አልተሳካልኝም፣ አምናም አልተሳካልኝም አንልም። ደጋግመን እንጠይቀዋለን እግዚአብሔርን። 12 ዓመት ሙሉ ደም ስፈሳት የነበረች ሴት ከብዙ ውጣ ውረድ በኋላ ነው ልብሱን ያ በኢያሪኮ መንገድ ቁጭ ብሎ ስለለምን የነበረው አይነ ስውር ዝም በል እየተባለ ነው። አይ ዝም አልልም፣ ድምፅን ከፍ አድርጌ ጮሃለሁ ብሎ ነው ክርስቶስን ያለፈ መስሎ ያላለፈ አብሮት ያለ ክርስቶስ አያችሁ፣ የሄደ መስሎታል ሌላው። እሱ ግን ዝም በል ስሉት ዝም አላለም። ለዚህ ነው ጌታ ሳታቋርጡ ጸልዩ ያለው። ተስፋ ሳንቆርጥ ነው የምንጸልየው። ለምን? እኛ የምንፈልገው ፍሬ ማፍራት ስለሆነ። ፍሬ ማፍራት መጨረሻ ላይ ድምፁን ከፍ አድርጎ ጥሩት አለ። አያችሁ፣ እግዚአብሔር በፍቅር ፊት ሲጎበኘን እኛ
ደጋግመን ማንኳኳት ስንኳኳም ደግሞ መክፈት በደጅ ቆሜ አንኳኳለሁ ማንንም ድምጽን ሰምቶ በከፍትልኝ ወደሱ ገባለሁ ራትም እበላለሁ አየ እሱም ሲያንኳኳ በር እንክፈት ቅድም ያለው እግዚአብሔርን መፈለግ ስለዚህ ፍሬ ለማፍራት የመጀመሪያው ይሄ ነው ሁለተኛው ፍሬ ለማፍራት መንፈሳዊውን እድገት እየጨመሩ መሄድ ክርስቲያን ባለበት አይቆምም ይጨምራል እግዚአብሔር እድሜ ሲጨምርለት እየጨመረ ቅዱስ ጴጥሮስ ይሄን ብሏል አንደኛ ጴጥሮስ ምዕራፍ 2 ላይ እየበረታችሁና እየተጋችሁ በእምነታችሁ ላይ በጎነትን በበጎነት ላይ ዕውቀትን በዕውቀት ላይ ራስን መግዛትን ራስን በመግዛት ላይ መጽናትን በመጽናት ላይ እግዚአብሔርን መምሰልን እግዚአብሔርን በመምሰል ላይ ወንድምን መውደድን ወንድምን በመውደድ ላይ ፍቅርን ጨምሩ ይላል ይሄ እድገት ነው እየጨመርን ነው የምንለው በጎነት ካለ ዕውቀት ያ ዕውቀት ደግሞ ትዕቢት እንዳያመጣ ራስን መግዛት ከዛ መጽናት እያለ እስከ ፍቅር ይሄንን ነው መንፈሳዊ ቤት እለዋል እንደው ከመሰረቱ እምነት እስከ ጣሪያው ፍቅር ድረስ እየጨመረ እየተሰራ ይሄዳል ይሄንን ምን ይላል ቅዱስ ጴጥሮስ እነዚህ ነገሮች ካሏችሁ ስራ ፈቶችና ፍሬ ቢሶች አትባሉ አያችሁ እነዚህ ነገር ያለው ሰው አይነ ስውር አይደለም ይላል ከዛው ቀጥልና እነዚህ ነገር ያሏችሁ ሰዎች ስራ ፈቶችም ፍሬ ቢሶችም አይባሉ ለካ ፍሬ እነዚህ ናቸው አያችሁ ፍሬ ቢስ አይሆንም የጸና ሰው ፍሬ ቢስ አይሆንም ወንድሙን የሚወድ ሰው ፍሬ ቢስ አይሆንም ተመልከቱ ራሱን የገዛ ሰው ፍሬ ቢስ አይሆንም እግዚአብሔርን ወደ መምሰል ወደ ተፈጠረለት ዓላማ ያደገ የሚሄድ ሰው ፍሬ ቢስ አይሆንም ፍቅር በልቡ ያለው ሰው ፍሬ ቢስ አይሆንም ስለዚህ ይሄ የጨመሩ መሄድ መልካም መሬት ለመሆን የሚያግዘን እሱ ነው የመጨረሻው መልካም መሬት ሆኖ ፍሬ ለማፍራት ያለፈውን እየተው የቀረውን እያሰቡ መሄድ ነው ያለፈው አሁንም ቅዱስ ጴጥሮስ እንዲህ ይለናል የአሕዛብን ፈቃድ ያደረጋችሁበት ያለፈው ዘመን ይበቃችኋል ክርስቲያን ያለፈው የትኛው የአሕዛብ ፈቃድ ያላመኑ ሰዎች ፈቃድ የእግዚአብሔር ፈቃድ ያደረግንበት እኮ ይኖራል ያለፈው መልካም ስራ የሰራንበት ይኖራል እሱንም ማጠንከር አለብን ጣዖት በማምለክ በዝሙት በስካር በመሳሰሉት ያሳለፋችሁት ያለፈው ዘመን ይበቃችኋል ይበቃናል ነው ማለት ያለብን ያንን ሴቭ አድርገን እናስቀምጥም አንዳንድ ሰው የጽድቅና የኃጢአት አካውንቱን ቼክ እንደ ባላንስ አይሰራም ቼክ አርጉ የጽድቅ አካውንታችንን ከፍታችሁ አለን እኮ ሁለት አካውንት አለ አንዱ የጽድቅ አካውንት ነው የጽድቅ አካውንት ጋር ሲደወል አሁን ስልክ እንኳን ቢደወል የደወሉላቸውን ደንበኛ ማግኘት አይችሉም ሩቅ ነው የኃጢአት አካውንታችን ፉል ነው ሙሉ ነው ተጣቧል እሱን ነው ወደ ዜሮ ማውረድ አያችሁ እሱን ወደ ዜሮ ማውረድ እሱን ነው ባዶ ማድረግ ይሄኛውን ነው መሙላት የጽድቁን ይሄ የመንፈስ ፍሬ ያለውን ፍቅርን ሰላምን ደስታን ይሄ በውስጣችን ሞልቶ ክፋት ተንኮል ምቀኝነት መለየት ዘረኝነት መገዳደል ይሄን የመሳሰሉትን ደግሞ ዜሮ ያ ነው ያለፈው ዘመን ይበቃችኋል ያለው ቅዱስ ጴጥሮስ የአሕዛብ ፈቃድ ነው ይሄን መተው ክርስቲያን ይሄን እየተወ ያኛውን እየጨመረ ሲሄድ ፍሬ ማፍራት ይችላል ቅዱስ ዳዊት በመዝሙር 1 ቁጥር 1 ላይ እንዲህ ይላል ምስጉን ነው በዋዘኞች ወንበር ያልተቀመጠ በኃጢአተኞች መንገድ ያልሄደ እሱ ምስጉን ነው ይልና ቀጥሎ ምን ይላል በውሃ ዳር እንደተተከለች ተክል ነው ይልና ፍሬዋንም በየቀኑ በየጊዜው እንደምትሰጥ ዛፍ ናት አያችሁ በየጊዜው ከዛሳ ቅጠሎቿም አይረግፉም በውሃ ዳር የተተከለች ዛፍ ያለፈውን ስትቶ በውሃ ዳር መተከል ምን ማለት ነው በውሃ ዳር መተከል በሃይማኖት መኖር በቤተ ክርስቲያን ህይወት መኖር ይሄን መንፈሳዊውን ዓለም ተቀላቅሎ መኖር ያኛውን እየተወ ወደዚህኛው ማደግ ከዛሳ በየጊዜው ፍሬ ማፍራት ትጀምራለህ በዋዘኞች ወንበር ተቀምጠህ የምትቀጥል ከሆነ በኃጢአተኞች መንገድ የምትቀጥል ከሆነ መጨረሻ ላይ መዝሙር 1 ሲጠቀልል ምን ይላል ቅዱስ ዳዊት
ወፍኖቶ ሙሰለ ኃጢአን ትጠፍለ የኃጢአተኞች መንገድ ትጠፋለች የምጠፋ መንገድ ነው የኃጢአተኞች መንገድ ስለዚህ እሱን ተውና በውሃ ዳር እንደተተከለች ዛፍ ሁን በዛ መንገድ ካልርክ በክፎች ምክር ካልተባበርክ አንተ በየቀኑ ታፈራለህ ሰው ቤተክርስቲያን ውስጥ ሆነ በየጊዜው የሚያስቀድስ ሆነ ፍሬ ያለው እንዲህ የመጣ ወንጌል መማር ሆነ ፍሬ ያለው ቲክቶኩን ዩቲዩቡን ሌላውን ከፍቶ ቃል እግዚአብሔርን መዝሙርን የሚሰማ ሆነ ፍሬ ያለው እንዲሁ ግደለው ደምስሰው ደፍጥጠው የሚለውን ዜና ብቻ መከታተል ሆነ ፍሬ የለው መንፈሳዊን ዓለም ሲቀላቀል ፍሬ ያለው ከትንሽ ነገር ፍሬ ነው ያገኘ ስለዚህ ነው በውሃ ዳር እንደተተከለች ዛፍ አያችሁ ሰው ይሄ የመንፈስ ፍሬን ለማፍራት ሁሉ ጊዜ ፍሬን እንዲያፈራ እንዳይደርግ በውሃ ዳር ክርስቶስ ይህን በወንጌል ሲናገር የሕይወት ውሃ የተጠማ ቢኖር ማንም መጥቶ ይጠጣ ከዚህ ያነሳ ያፈራል የሚደርቅ አይደለም ይሄ ለእግዚአብሔር መንግስት የተዘጋጀ ዜጋ ይሆናል የመንግስተ ሰማያት መንገዱን በድል ያጠናቅቃል እኛ በእግዚአብሔር አምነናል እኛ በክርስቶስ ቤዛነት ድነናል እኛ በጥምቀት ዳግመኛ ተወልደናል እኛ በቅባሜሮን ከብረናል እኛ በስጋው ደሙ ታትመናል እኛ የመንግስተ ሰማያት ቪዛ በእጃችን ይዘናል ጉዞ ላይ ነን ይሄን ጉዞ በድል የምናጠናቅቀው በዚህ በውሃ ዳር በደንብ ከተተከልን ነው ጉዞ ላይ ያለ ሰው ጉዞ አቋርጦ እንዳይወጣ ዓለም ውስጥ ያለውን ነገር ሁሉ ስናይ አቋርጠን እንድንወጣ የሚያደርጉ ብዙ ነገሮች አሉ ዝም ብለህ አንተ ያንን ቅዱስ ጳውሎስ እንዳለው አይዟችሁ በርቱ ወደ ጽዮን ተራራ ወደ ሕያው እግዚአብሔር ከተማ በደስታ ወደ ተሰበሰቡ ወደ አእላፋት መላእክት ማህበር ቀርባችኋል በርቱ ያንን ጉዞ ነው መጨረስ ለምን እዚህ ከተተከልክ እዛ ለመድረስ ቅዳሴ ማርያም ይላል ነገር እናንተ ክርስቲያን ወገኖች ሆይ እንዲሁ እንደተሰበሰባችሁ ነፃ በመታወጣ በደብረ ጽዮን በኢየሩሳሌም ይሰብስባችሁ ለናል አሜን ብለን ዝም ብለን እዛው ብቻ ያየን መጓዝ ነው ያለብን ያኔ የመንፈስ ፍሬያችን ዳር ድረስ ደርሶ ለመንግስቱ ያበቃናል የመንፈስን ፍሬ እንድናፈራ መድኃኔዓለም ይርዳን ያስተማረን እግዚአብሔር ክብር ምስጋና ይግባው ይቆየን ወስብሐት ለእግዚአብሔር